ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ ወይ? ከነገር ሰላም ነው አልሐምዱሊላህ። ዛሬ የማሳያችሁ እንዴት አድርገን በሺኢን እቃ መጥለብ እንደምንችል ነው። ፕሌይ ስቶር ላይ እንሄዳለን። ከዛ ሺኢን ብለን ሰርች እናደርጋለን። እኔ ሰርች ስላደረኩት አለጦል መጥቷል። ሰርች ቦታ እንሄድና ሺኢን SHE ይኸው ከዚህ መጀመሪያ መጥቷል። ሺኢን አፕ ብሎ መጥቷል። እሱን ነካለሁ። ከዛ እኔ ስለተከፈተ ቀጥታ ኦፕን ነው የምለው። መጀመሪያ ወርዳችሁ ከዛ ነው የምትገቡት ማለት ነው። እኔ ስላወረድኩት ቀጥታ ኦፕን ነው የሚለው። ከፍታለሁ። ኦፕን የሚለውን ነካለሁ። ከዛ የምትፈልጉትን እቃ ታርማላችሁ ማለት ነው። ወደ ቅርጫት ታስገባላችሁ የምትፈልጉትን እቃ። እኔ ካሁን በፊት ብዙ እቃዎች አስገብቻለሁ፣ ግን ለእናንተ ለማሳየት ስል የምፈልገውን እቃ አስገባለሁ። ከዚህ ሻርፕ ላስገባ ብል ወይም ከለር ትመርጣላችሁ። ከዚህ የምትፈልጉትን ማለት ነው። ከለር የሚመቻችሁን ከለር ትመርጣላችሁ። ከዛ አድ ቱ ካርት የሚለውን በጥቁር የተጻፈውን እሱን ስትነኩት ቀጥታ ወደ ቅርጫቱ ያስገባላችኋል ማለት ነው። ከዛ ጸጉር ጌጥ ተመርጣላችሁ በከለር። አሁንም የምትፈልጉትን እቃ ጫማ፣ ልብስ፣ ጀዋል፣ ጌጣጌጦች የምትፈልጉትን እቃ እናንተ የምትፈልጉትን እቃ መጀመሪያ ታርማላችሁ። አሁን ይሄን እኔ ፈለኩት ብል ከለር እመርጣለሁ። ከዛ አድ ቱ ካርት የሚለውን እጫናለሁ። ቀጥታ ወደ ቅርጫቱ ያስገባዋል። ከዛ ወደ ቅርጫቱ እንሄድ። ወደ ቅርጫቱ እንሄድ። ያው ከዚህ ከሰርች ቦታው የሆነ 99 ፕላስ የሚል አለ። እሱን እጫናለሁ ወደ ቅርጫቱ እንዲያስገባኝ ማለት ነው። ከዛ ይሄው የመረጥኩት እቃ ከዚህ ከአሁን በፊት ብዙ እቃዎች ያስገብቼ ነበረ። በአጠቃላይ ሂሳቡ ከታች ይታያችሁ እንደሆነ 253 ብር ሆኗል። ልብስ አሁን ስታስገቡ ከዚህ ማለት ነው ይሄን እንደዚህ አይነት ልብስ ምናምን ጉርዶች፣ በቃ የተለያዩ ልብሶች ስታስገቡ ሳይዛችሁን መምረጥ አለባችሁ። ኤስ ነው የምትለብሱት፣ ስሞል ማለት ነው። ሚዲየም ነው የምትለብሱት፣ ላርጅ ነው፣ ኤክስ ላርጅ ነው፣ ኤክስ ኤል ነው። በቃ ያኔ ሳይዛችሁን መጀመሪያ ተመርጣላችሁ። እኔ ኤስ ስለምለብስ ስሞል ማለት ነው ኤስ ብያርም ያለሁኝ። ሳይዛችሁ መጀመሪያ መምረጥ አለባችሁ። ከዛ አሁን ብሩ በአጠቃላይ 253 ብር ሆኗል። ከዛ ቀጥታ ወደ መጥለቢያ ቦታ ልሄድ ነው። ቼክ ዊዛውት እናንተ ቼክ ዊዛውት የሚለውን ስትመቱት አድራሻ ሙሉ፣ ቁጥር ምናምን፣ ስም ሙሉ ብሎ ወደዛ ቦታ ይወስዳችኋል። ያው እኔ ሰላሞላሁት ቼክ አውት ስል ቼክአውት የሚለውን ስመታው ከዚህ እንዴት ቼክአውት ብለን እንደምንወጣ ላሳያችሁ ነው የተመለስኩት። ቼክአውት ከዚህ 253 ብር አለ ሂሳቡ ካታይ ማለት ነው። ከዛ ፊት ለፊት በጥቁር ድምቅ ብሎ የተጻፈ ቼክአውት ዊዝ ኮምፖን የሚል አለ፣ ድምቅ ብሎ የተጻፈው ማለት ነው። እሱን ትጫናላችሁ። እሱን ስትጫኑ ያልሞላችሁ ሰዎች አድራሻ ሙሉ ነው የሚላችሁ። እኔ ግን ስለሞላሁት ወደዚህ ነው ያመጣኝ። ወደ አድራሻ ቦታ ካላይ ይሄዳለሁ። እሱን ጫና አድራሻ ቦታ ይወስደኛል። አገራችሁን ትመርጣላችሁ፣ ያላችሁበትን ሀገር ማለት ነው። ይሄው ከዚህ ስትጫኑት ያስመርጣችኋል። እኔ ሳውዲ አረቢያ ሳላለሁ ሳውዲ አረቢያ የሚለውን ታጭኛለሁኝ። እናንተ ብዙ ሀገራቶችን ከዚህ ያስመርጣል። ያላችሁበትን ሀገር እንትን ትላላችሁ፣ ራይት ታረጋላችሁ።
ከዚህ ሳውዲ አረቢያ እንትን ብያለሁ እኔ። ከዛ ፈረስትኔም ይላል። ፈረስትኔም ፋጡማ ላለሁ ከዚህ ፋጡማ። ከዛ ይቅርታ ፋዘርስ ኔም ይላል፣ የአባት ስም ማለት ነው። አሊ ላለሁ። ከዛ ፋሚሊ ኔም ይላል፣ የቤተሰብ ስም ማለት ነው። አብራችሁ የምትኖሩትን አብራችሁ የምትኖሯቸውን የአንድ ሰው ስም ማለት ነው ትጽፋላችሁ። የአንድ ሰው ስም ዘቢባ ብዬ ልጻፍ እኔ። ዘቢባ ብዬ ጽፋለሁ። ከዛ ፉል ኔም ኢን እንግሊሽ ይላል፣ በእንግሊዘኛ ፉል ስማችሁን ማለት ነው፣ ሙሉ ስማችሁን በእንግሊዘኛ ይላል። ከላይ ፋጡማ፣ ከዛ የአባት ስም አሊ ብዬ ጽፌያለሁ። እሱን አውርጄ ሁሉንም በአንድ ጽፈዋለሁ። ፋጡማ አሊ ብዬ ጽፋለሁ፣ ሙሉ ስም ማለት ነው። ከዛ ከታች ቁጥር ሙሉ ይላል። ይሄ ባይዘው ይሄ ቁጥር አይሰራም። የሚሰራ ቁጥር ማስገባት አለባችሁ ሲደውሉ እንዲሰራ ማለት ነው። የሚሰራ ቁጥር ማስገባት አለባችሁ። ከዛ ሁለተኛ ቁጥር ይላል። ከዚህ ሁለተኛ ቁጥር ምናልባት አሁን ይሄ የላይኛው ቁጥር መጀመሪያ የሞላችሁት ቁጥር አይሰራ ቢል በሁለተኛው ቁጥር እንዲደውሉ ሁለት ቁጥር አስገቡ ይላሉ። ሁለተኛ ቁጥር የሌላችሁ ሰዎች የላይኛውን ቁጥር ካስገባችሁ የታችኛውን ባታስገቡ ግድ አይደለም፣ ችግር የለውም። ከዛ ስቴት ፕሮቪንስ ይላል፣ ያላችሁበት ከተማ የመስመር ስሙ ማለት ነው ትመርጣላችሁ። እሱን ትመርጣላችሁ። ምርጫ ይሰጣችኋል። ከዚህ ምርጫ ይሰጣችኋል። የመስመሩ ስም ማን እንደሚባል ማለት ነው። ለምሳሌ ብዙ ጊዜ ሪያድ ያላችሁ ሰዎች ሪያድ ፕሮቪንስ ብሎ ይጽፋል። ጂዛን ያላችሁ ጂዛን ፕሮቪንስ ብሎ ይጽፋል። መካ ያላችሁ ሰዎች መካም ፕሮቪንስ ብሎ ይጽፋል። ያንን ያላችሁበትን ቦታ ከዚህ ትፈልጉና ታረማላችሁ ማለት ነው። እኔ አሁን አሲር ፕሮቪንስ ስለሚባል ያለሁበት ቦታ ይሄን አብርቻለሁ። ከዛ ይቅርታ ተመለሰ። ከዛ ይሄንን ነው ከዚህን ደርሰን ነበረ። ከዛ በመቀጠል ሲቲ ይላል። ከዚህ ሲቲ ማለት ነው። ሲቲ ያላችሁበት ከተማ ለምሳሌ ከሚስ ምሽት ጂዳ ምናምን የሚለው ሳይሆን ሲቲ ማለት አሁን ያላችሁበት የሆነ ቪሌጅ ነገር ማለት ነው፣ ሰፈር ነገር። እሱን ትጽፋላችሁ። እኔ አድራሻው ሰላም ወላ ወደ ኋላ እየመለሰኝ ነው። ከዛ ዲሳትሪክት የሚል አለ። ከሱ ላይ ትጽፋላችሁ። አሁን ኖርዝ ተንዳሃ ብዬ ጽፌያለሁ። ሰሜን በቃ እያላችሁ መጻፍ ትችላላችሁ። አቅጣጫ ያላችሁበትን ምሳሌ ያላችሁበትን ቪሌጅ ጎጡን ማለት ነው፣ ሰፈሩን፣ የሰፈሩ ስምና በወይት ገጥ እንዳላችሁ በሰሜን በደቡብ ምናምን የሚለውን እሱን ትጽፋላችሁ። ከዛ ስትረስ የሚል አለ። እሱን የሰፈራችሁ ታዋቂው መንገድ ማለት ነው፣ ወደ ቤታችሁ የሚያመጣችሁ መንገድ የሱን ስም ትጽፋላችሁ። እሱን። ከዛ አድሬስ ላይን 1 የሚል አለ። ከሱ ትሄዱና አሁን ይሄ ቁጥሩ እኔ ያለሁበት ቤት ማለት ነው፣ የቤት ቁጥር አለ። የቤቱ ቁጥርንና የታዋቂው መንገድ ስምን በአንድ ትጽፉታላችሁ። ከዛ ሁለተኛው አሁንም እሱ አድሬስ ነው የሚጠይቀው ማለት ነው። ሁለተኛ አድሬስ ላይን ይላል። ሁለተኛውን ባትጽፉት ችግር የለውም፣ ብትጽፉትም ችግር የለውም። ከዛ በመቀጠል ዚፕ ኮድ ይላል። ከዚህ ፖስት ዚፕ ኮድ ይላል።
ይሄ ማለት አሁን ይሄን እኔ ሳለጻፍኩት ነው። ይሄንን ሳጠፋው ድብዝዝ ብሎ ይታያል። ከዚህ ድብዝዝ ብሎ 3 ጊዜ 9 0 2 ጊዜ 8 ብሎ የሆነ ድብዝዝ ብሎ ቁጥር ይታያል አይደለ? እሱን ትጽፉታላችሁ እናንተ ማለት ነው። መልሳችሁ ትጽፉታላችሁ። ስንት ቁጥር ነው? 9 3 ጊዜ 9 0 88 ነው የነበረው። خلاص ይሄን ስትጽፉት خلاص ተሞላ ማለት ነው። ጨርሳችሁ ከዛ ቀጥታ ሴቭ የሚለውን ትመታላችሁ። ይሄን ማለት ነው ሴቭ خلاص ጨረሳችሁ ማለት ነው። ሴቭ ስትሉ ወደዚህ መልሶ ያመጣችኋል። ከመጥለባችሁ በፊት እቃችሁን አንድ መሆኑን ማየት አለባችሁ። ምሳሌ አንዱን እቃ 2 ጊዜ እንዳትጠልቡት ማለት ነው። አንድ መሆኑን ታረጋግጣላችሁ። ሁሉም አንድ ነው አረጋግጥኩኝ። ከዛ ሜትር ተመርጣላችሁ። ሜትር ማለት አሁን የምትጠልቡበትን እንትን ካሽ ከሆነ ካሽ፣ በካርድ ከሆነ ካርድ፣ በታብሌት ከሆነ ታብሌት ተመርጣላችሁ ማለት ነው። እኔ አሁን በካሽ ስለሆነ የምጠልበው ካርድ ስለሌለኝ ካሽ ነው ከዚህ እንደምታዩት ያበራሁት። በካርድ የምትጠልቡ ልጆች ደግሞ ካርድ የሚለውን ማብራት ትችላላችሁ። በካርድ ስትጠልቡ ብሩ ይቀንሳል፣ በካሽ ስትጠልቡ ደግሞ ብሩ ይጨምራል ማለት ነው። እና እኔ በካሽ ነው የምጠልበው፣ ካሹን አብርቻለሁ። ከዛም ቀጥታ ታይ ወርድና ኮንቲኒዩ ይላል። ይሄ ኮንቲኒዩ ብሩ 276 ከ39 ሳንቲም ሆኗል። ካታች በቀይ የተጻፈው እንደሚያሳየው ማለት ነው። ፊት ለፊት ከሱ ፊት ለፊት በጥቁር የተጻፈ ድምቅ ብሎ ኮንቲኒዩ ይላል። CONTINU የሚል ማለት እሱን ስትጫኑት ቀጥታ ይጣልባል። ይሄን ስትጫኑት ቀጥታ ይጣልባል። خلاص ጨረሳችሁ ማለት ነው። እኔ አሁን እንዳልነካው ስለሚጣልበው ነው፣ እቃውን ስለማልፈልገው ይጣልበዋል። እና ይሄን ስትነኩት ቀጥታ ይጣልባል ማለት ነው። ገና ጀማሪ ነኝ፣ አበረታቱኝ። ቪዲዮ ከተመቻችሁ ላይክ አድርጉት፣ ሰብስክራይብም አድርጉኝ መለቀው እንዲመጣላችሁ ማለት ነው። እና አበረታቱኝ ውዶች፣ ደግፉኝ፣ አበረታቱኝ እላችኋለሁ። አብሽሮ። ሰላም አለይኩም ወራህመቱላሂ